የተከበራችሁ የዩቲዩብ ተከታታዮቻችንና እንዲሁም ቤተሰቦቻችን እንደምንሰነበታችሁ። ትንሽ ጠፋ ብለናል። ተከታታይ ቪዲዮ እየለቀቀን አይደለም። በጣም ይቅርታ መጠየቅ እንፈልጋለን። ቢኒያም የወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋሞች ነን። እኔ ቢኒያም ታፈረ እባላለሁ። ስለ ተቋሙ አንዳንድ አዳዲስ መግለጫዎችን መስጠት ስለፈለኩ ነው ዛሬ ወደ እናንተ ብቅ ያልኩኝ። ቢኒያም የወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም እንግዲህ እንደተለመደው ወጣቶችን ግቦ ወይም ደግሞ አስተምሮ ቀጥታ ወደ ስራ የሚያስገባ ተቋም ነው። በዚህ ልክም ያው ተማሪዎችን እስካሁን ከተጀመረ ጀምሮ ተማሪዎችን እያስተማረ ቀጥታ ወደ ስራ የሚያስገባ ተቋም ነው። ተማሪዎች እኛ ጋር ሲመጡ ምን አገልግሎት ያገኛሉ፣ ከሌላው የተሻለ እኛ ጋር ምን አይነት አገልግሎት ያገኛሉ ለሚለው አንዳንድ ነገር ልበላችሁ። አንደኛው ልዩ የሚያደርገው ተማሪዎቹን 100% አሰልጥኖ 100% ማስቀጠሩ፣ ከሀገር ውስጥ እስከ ሀገር ውጭ ድረስ ማስቀጠሩ፣ ይሄ በጣም ትልቅ ነገር ነው ብለን እናስባለን። ምክንያቱም አንድ ሰው ተምሮ ቀጥታ በእኛው የሚቀጠር ከሆነ ምንም ሀሳብ የለበትም ማለት ነው እና እሱ አንዱ ልዩ ነገር ነው። ሌላው ደግሞ ትልቁና ዋነኛው ነገር የሚሰራ ሰው ያለበት ቦታ መሆኑ ደግሞ በጣም ልዩ የሚያደርገን ነገር ነው። ምክንያቱም እኛ ጋር የሚሰሩ ሞዴሎች ወይም ደግሞ የሚሰራ ሰው በሜካፕም፣ በጥፍርም፣ በአይላይሽም፣ በሴቶች ፀጉር፣ በተለያዩ ዘርፎች በወንዶችም በሴቶችም ሙሉ የከስተመር ፍሰት ያለበት ተቋም ስለሆነ አንድ ተማሪ በአጭር ጊዜ ስልጠናውን ጨርሶ ወደሚፈልገው የስራ ዘርፍ የሚሰማራበት ቀን ቅርብ ነው ማለት ነው። የስልጠና ዝርዝራችን ወይም ደግሞ የስልጠና ፓኬጆችን ላሳውቃችሁ። እኛ ጋር የሚሰጡ የስልጠና ፓኬጆች የሴቶች የፀጉር ስልጠና፣ አጠቃላይ ሙሉ የሴቶች የፀጉር ስልጠና እንሰጣለን። የጥፍር ስልጠና እንሰጣለን። የሜካፕ ስልጠና እንሰጣለን። አይላይሽ ስልጠና እንሰጣለን። ፎን ቁርጥ ቀለም ስልጠና እንሰጣለን። እንዲሁም ሹሩባ ስልጠና እንሰጣለን። በሴቶች 7 ፓኬጆችን ሙሉ የስልጠና ፓኬጆችን እየሰጠን እንገኛለን ማለት ነው። በወንዶች ደግሞ የስፔሻል ክላስ እና የኖርማል ክላስ ስልጠናዎችን እየሰጠን እንገኛለን። በሁሉም ዘርፎች የሚማሩ ተማሪዎቻችንን ቀጥታ ወደ ስራ የማስገባት ስራችን እስካሁን እንደቀጠለ ነው። በወንዶች የስፔሻል ክላስ ሲባል የወንዶች ስፔሻል ክላስ የአጠቃላይ የፀጉር ቁርጥ ስታይል ሙሉ ቁርጥ እንዳለ ሆኖ ስክራፕ ስልጠና አለው፣ ሜሽ ስልጠና አለው፣ የቀለም ስልጠና አለው፣ የአጠባ ስልጠና አለው፣ የጀል ፍረሻ ስልጠና አለው፣ የፐርም ስልጠና አለው፣ እንዲሁም ደግሞ የስቲም ስልጠና አለው። ይሄ የወንዶች ስፔሻል ክላስ የስልጠና አይነት ነው። ኖርማል ክላስ የሚባለው ደግሞ የስልጠና አይነት የወንዶችን ፀጉር ከፂም ጀምሮ ሙሉ በሙሉ በስታይል የመስራት ስልጠና ነው። እሱ ኖርማል ክላስ ነው የሚባለው። የሴቶች ደግሞ ስፔሻል ክላስ የሚባለው የትኛው ነው ካላችሁ፣ የሴቶች ስፔሻል ክላስ የሚባለው ሙሉ 7ቱን ፓኬጆች ፀጉር፣ ሜካፕ፣ ጥፍር፣ አይላይሽ፣ ሂናና ሜሽ፣ ፎን ቁርጥ ቀለም፣ የአይብ ሹሩባ እነዚህን የሰለጠነ ተማሪ ስፔሻል ክላሱን ከጨረሰ ምን ብለን ነው የሚጠራው? ስፔሻል ክላስ ተማሪ ተብሎ ይጠራል። በደሞዙም ይለያል ሲቀጠር። ነገም የራሱን ስራ ቢሰራ ኤኒ ገቢ ሆኖ ማንኛውንም አይነት ስራ የሚሰራበት ፓኬጅ ነው ማለት ነው። ግን ይሄ ሲባል ደግሞ አንድ ሰው እንደ አቅሙ ነው መማር የሚችለው። ለምሳሌ ሙሉ ፓኬጁን በአቅም ሁኔታ አልችልም፣ 7ቱንም ፓኬጅ አልችልም የሚል ካለ ምንድነው የምናደርገው? በተናጥል መማር ይችላል። በተናጥል ማለት አንድ ሰው ጥፍር ብቻ መማር ይችላል። ጥፍርና ፀጉር መማር ይችላል። ሜካፕና ጥፍር መማር ይችላል። የመረጠው ሜካፕ ወይም ደግሞ የጥፍር ሁኔታ ራሱ አስቦ እንደ አቅሙ ወስኖ መማር ይችላል ማለት ነው። አቅሙ ከፈቀደ ደግሞ ሙሉ ፓኬጁን መሰልጠን ይችላል ማለት ነው። የወንዶችም እንደዛው። የወንዶችም ስፔሻል ክላሱን አቅሙ ከፈቀደ ስፔሻል ክላሱን ይሰለጥናል። አቅሙ ካልፈቀደ ደግሞ በዝቅተኛ ዋጋ ኖርማል ክላሱን ይሰለጥናል ማለት ነው። ስለዚህ እኛ ጋር የሚመጡ የትኛውም ተማሪ እድሜው ለአቅመ አዳም ከደረሰ፣ ራሱን የሚገልጽ መታወቂያ ካለው፣ እንዲሁም ደግሞ የአእምሮ ጤናማ የሆነ ከሆነ፣ ከሱስ ነፃ ከሆነ ማንኛውም ተማሪ መዝግበን አስተምረን በኃላፊነት ወደ ስራ እናስገባለን ማለት ነው። ስለዚህ ይሄ ስራችንን እየቀጠለ ነው እስካሁንም ድረስ ያለው። ሁላችሁም በድሉ ተጠቀሙ ማለት እንፈልጋለን። ስለ ማስረጃ አሰጣጥ አንዳንድ ነገር ልበላችሁ። ማስረጃ አሰጣጥ የሰርተፊኬት መስጠት ሁኔታ የትኛውም ዓለም ላይ የሚያገለግል ሰርተፊኬት እስካሁን እየሰጠን ነው፣ አሁንም እንሰጣለን። ስለዚህ የሰርተፊኬት ማስረጃን በተመለከተ አንድ ተማሪ ተምሮ ስልጠናውን ሲጨርስ ሰርተፊኬት ይሰጠኝ ብሎ ሲጠይቅ ሰርተፊኬት
ኢንተርናሽናል ሰርቲፊኬት የሆነ የፀጉር ሰርቲፊኬት ወይም ደግሞ የሰለጠነበት ፓኬጅ የተቀመጠበት ሰርቲፊኬት እንሰጠዋለን ማለት ያ ማለት ምን ማለት ነው? ጥፍር ከሆነ የሰለጠነ የጥፍር ሙሉ ስፔሻል ክላስ ከሆነ 7ቱ ፓኬጅ ተቀምጦ የወንዶች ከሆነ የወንዶች በሰለጠነበት ፕሮግራም ሰርቲፊኬቱን እንሰጠዋለን ማለት ነው። ሲኦሲ በተመለከተ ሲኦሲ እንደሚማረው ተማሪ ይወሰናል። በነገራችን ላይ ሲኦሲ የሚፈለገው ወይ ውጭ ለመሄድ ነው ወይ ደግሞ አገር ውስጥ መንግስታዊ የሆኑ ተቋሞች ወይም ደግሞ መንግስታዊ ማስረጃ አምጡ የሚሉ ለምሳሌ ማረሚያ ቤቶች ሊሆን ይችላል፣ ጨረታ ሊወጣ ይችላል፣ እርዳታ ድርጅቶች ላይ ጨረታ ሊወጣ ይችላል። የተለያዩ ቦታዎች ላይ መንግስታዊ የሆኑ ቦታዎች ላይ ጨረታ ሲወጣ ውድድር ተወዳደሩ ስትባሉ ምን ያስፈልጋችኋል? በሲኦሲ የተመዘናችሁበትን ወረቀትና ሰርቲፊኬት ስትባሉ ያንን ማምጣት ስለሚያስፈልግ የግድ ሲኦሲም ትመዘናላችሁ ማለት ነው። ስለዚህ ምን ማለት ፈልጌ ነው? ሰርቲፊኬት ወስዳችሁ ሲኦሲ ለምንድን ነው የሚያስፈልግ ብላችሁ ለምትጠይቁን ነው አሁን መልስ እንዲሆናችሁ የምነግራችሁ። ለራስ ለመክፈት ሀገር ውስጥ ለመቀጠር ሲኦሲ አያስፈልግም። እናንተ የሚያስፈልጋችሁ ሰርቲፊኬት ብቻ ነው። ግን ደግሞ ወደ ውጭ ለመሄድ ወይም ደግሞ መንግስታዊ የሆኑ ድርጅቶች ላይ ተጫርቶ ወደ ስራ ለመግባት ከሆነ ግን ሲኦሲ ስለሚያስፈልግ ሰርቲፊኬታችሁን ይዛችሁ ሄዳችሁ ከኛም ሰጣችሁ አይዲ ካርድ አለ። አይዲ ካርዶችና ሰርቲፊኬታችሁን ይዛችሁ ሂዳችሁ በአቅራቢያችሁ በሚገኝ ክፍለ ከተማ ሲኦሲያችሁን መመዘን ትችላላችሁ ማለት ነው። ሲኦሲውም እንደዚሁ እንደ ሰርቲፊኬቱ ኢንተርናሽናል ነው፣ የትኛውም ዓለም ላይ የሚያገለግል ነው ማለት ነው። የስራ እድል ፈጠራን በተመለከተ በአገር ውስጥም በውጭም ነው የኛ የስራ እድል ፈጠራ እያደረግን ያለነው እስካሁን። በነገራችን ላይ አውሮፓ ሀገር ከሆነ በራሳቸው አንዳንድ ተማሪዎች አሁን ቤተሰብ እዛ ኑሯቸው የመሄጃ ፕሮሰስ ያስቸገራቸው ሰዎች ከሆኑ በፀጉር ሙያ እኛ ጋር ተምረው እዛ የሚወስዳቸው ቤተሰብ ካለ እዛ ቪዛ የሚያዘጋጅላቸው እዛ የተለያዩ ነገሮችን እዛ የሚያዘጋጅላቸው ሰው ካለ የቅርብ ቤተሰብ ካለ እኛ ደግሞ እዚህ የፀጉሩን አሰልጥነን በፀጉርና ውበት ሙያ የሰርቲፊኬት መስጠት የትራንስክሪፕት ማዘጋጀትና የሲኦሲ ኦንላይን ማስደረግ ስራዎችን እኛ ራሳችን እናግዘዋለን። ይህም ኢንተርናሽናል ስለሆነ የትኛውም ዓለም ላይ እንዲሄድ ያግዘዋል ማለት ነው። አረብ ሀገር መላክን በተመለከተ በሴቶች ዙሪያ አንድን ሴት አስተምረን ወረፋዋን ጠብቀን እኛ ኤጀንሲ አይደለም፣ በነገራችን ላይ ኤጀንሲ አይደለም፣ ተቋማቶች ነን። ግን ቢሆንም አንዳንድ ውጭ ያሉ አገር ውስጥ የሀገራችን ልጆችም እዛ ውጭ ያሉ ባለሀብቶችም የፀጉር ቤት ብራንች አላቸው። እነሱ እኛን ሰራተኛ ላኩልን ብለው ሲጠይቁን እናንተን በህጋዊ መልኩ እንድትሄዱ ያለውን ፎርማሊቲ አሟልታችሁ ሲኦሲ ተመዝናችሁ ሌበር አይዲ ቁጥር አወጣችሁ እዛ ካለው ካምፓኒ ጋር ተነጋግረን በህጋዊ መንገድ እዚህ ስራና ክህሎት ያለውን ነገር ጨርሶላችሁ ቪዛ ከዛ እናስልክላችኋለን። ቀጥታ ወደ ውጭ ምንልካችሁ ይሆናል። በነገራችን ላይ አንድ ነገር ላሳያችሁ እንደው እንደ ማስረጃ እንዲሆን ብዬ ነው። በነገራችን ላይ አሁን በቅርብ አንዲት ልጅ ለመላክ ያዘጋጀነውን ላሳያችሁ። ይሄ የደመወዝ ምጣኔ ነው። ከኮይት ነው፣ ስቴት ኮይት ይላል። በደንብ ማንበብ ትችላላችሁ። የደመወዝ ምጣኔ ነው፣ ከዛ የተላከልን ማለት ነው። ይሄ ካምፓኒ የት ነው? ይህቺው አበሻ ናት፣ የአዲስ አበባ ልጅ ናት፣ ግን ብዙ ብራንቾች ኮይት ላይ ያላት ናት። ስለዚህ ይህን የደመወዝ ምጣኔ ልካለች። ከዛ ደግሞ ይሄ ደግሞ ሌበር አይዲ ቁጥር እና የተለያዩ የቪዛዎች መረጃ የያዘ ነው። ይሄንም ማንበብ ትችላላችሁ ማለት ነው። ይሄንም ማንበብ ትችላላችሁ። ይሄ ደግሞ የሜዲካል ምርመራ ማዘዣ ነው። ይሄ ደግሞ የሜዲካል ምርመራ ማዘዣ ነው። ስለዚህ እነዚህ ሁሉ ማስረጃዎች እኛ ነን የምናስመጣለት ለዛ ግለሰብ ማለት ነው። ወደ ውጭ ሄድ የሚፈልግ ሰው ሲመጣ እኛ ፕሮሰሱን እንጀምርለታለን። ጊዜው በስንት ጊዜ ልትሄድ ትችላለች አንድ ሰው ካላችሁኝ እሱን አናውቅም። ምክንያቱም ፈላጊዎች እኛን ፒክ ሲያደርጉን ነው እኛም ወደ እናንተ ሰው መፈለግ የምንጀምረው ማለት ነው። ስለዚህ አንዳንድ ፈላጊ ቪዛው በአስቸኳይ ወደዚህ መጥቶ በአስቸኳይ ልጅቷ እንድትሄድ ይፈልጋል። አንዳንዱ ደግሞ ቀስ ብሎ መውሰድ ይፈልጋል። ስለዚህ በስንት ጊዜ ሊያልቅ ይችላል የሚለው ምናልባት አንድ ዓመት ሊጨርስ ይችላል። እድለኛ ከሆነች በ6 ወርም በ4 ወርም ሊያልቅ ይችላል። ስለዚህ ስለሱ ትንሽ ማወቅ ይከብዳል። ጀስት ግን ህጋዊ በሆነ መንገድ ነው እየላክን ያለነው። ይሄን እንድታውቁልን ፈልገን ነው። ስለዚህ ሁላችሁም የተከበራችሁ ወጣቶችና ወጣቶች ለስራ የደረሳችሁ ስራ አጣን ስራ የለም ከምትሉ እኛ ጋር መጣችሁ በተመዘገባችሁበት ማግስት የስራ ባለቤት እንደምትሆኑ ታውቃላችሁ። ልክ እንደተመረቃችሁ ደግሞ ወደ ስራ ትገባላችሁ። ከስልጠና ወደ ስራ ነው የምንልከው። ከስልጠና ወደ ቤቱ የምንልከው ተማሪ እስካሁን የለም እውነት ለመናገር። ይህንን ደግሞ
በዚህ በዩቲዩብ መግለጫ ብቻ ሳይሆን በአካል አዲስ አበባ ፈረንሳይ ጉራራ አደባባይ ንግድ ባንክ ያለበት ህንጻ 3ኛ ፎቅ በስልክ ቁጥር 0934917090 ወይም ደግሞ 0918020692 ብላችሁ ደውላችሁ አድራሻችንን ጠይቃችሁ ብትመጡ ክሊር የሆነ እዚህ የሰጠናቸው መግለጫዎች እያንዳንዳቸው እውነት ናቸው አይደሉም የሚለውን ነገር ቢሮአችን ድረስ መጣችሁ ማወቅ ትችላላችሁ ማለት እንፈልጋለን። እናመሰግናለን።